በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፋ ሀገረ ስብከት ስር ለሚገኘው ለባሆ ቅዱስ ዑራኤል ቤተክርስቲያን የቀረበ አስቸኳይ የድጋፍ ጥሪ የእግዚአብሔር ማደሪያ የሆነችው ቅድስት ቤተክርስቲያናችን የሁላችን መጠጊያ የነፍሳችን ማረፊያ ናት። ይህችን ታሪካዊና ቅድስት ስፍራ ጠብቆ ለማቆየትና ለቀጣዩ ትውልድ ለማሻገር አሁን ላይ ሁላችንም በአንድነት የምንቆምበት ልዩ የታሪክ አጋጣሚ ላይ እንገኛለን። በከፋ ሀገረ ስብከት ስር ለባሆ ቅዱስ ዑራኤል ቤተክርስቲያን በተሰጠው ቦታ ላይ ያሉትን የተለያዩ ተክሎች ለማንሳት ቦታውን ሙሉ ለሙሉ ለቤተክርስቲያኑ አገልግሎት ለማዋል ከ5 ሚሊዮን ብር በላይ የካሳ ክፍያ እንዲከፈል ተወስኗል። በከፋ ዞን ባሆ የሚባለው አካባቢ ወጣቱም አዛውንቱም አንድ ሆኖ የቅዱስ ዑራኤልን ቤተክርስቲያን እናሰራለን በማለት ተነሳስቶ ደፋ ቀና እያለ ይገኛል። በከፋ ሀገረ ስብከት በቦንጋ ከተማ የባሆ ቅዱስ ዑራኤል ቤተክርስቲያን ታላቅ ጥሪ ያስተላልፋል። ቅድስት ቤተክርስቲያን በፍርድ ቤት የተወሰነ የካሳን ክፍያ እንድትከፍል ተበይኗል። ያውም ለቅዱስ ዑራኤል ለአሳዳጊያችን ውለታው ላለብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ወዴት አለን? ይህ የተጠየቀው የካሳ ክፍያ ከቤተ ክርስቲያኗ አቅም በላይ በመሆኑ የቅዱስ ዑራኤል ጥበቃና ረድኤት ያልተለያቸው ኦርቶዶክሳውያን በሙሉ የድርሻችንን እንድንወጣ ጥሪዋን ቅድስት ቤተ ክርስቲያን ታስተላልፋለች። ቤተ ክርስቲያኑ አዲስ በሚሰራበት ስፍራ ላይ ለልማት ተነሺዎች ስለሚኖሩ ከ5.2 ሚሊዮን ብር በላይ ቤተክርስቲያን የካሳ ክፍያን ተጠይቃለች። በያላችሁበት ይህንን ቪዲዮ የምትመለከቱ ይሄ ድምጽ የሚሰማችሁ የቅድስት ቤተክርስቲያን ጥሪዋን ተመልክታችሁ የፊታችን ሐምሌ 5 በ5 ኪሎ በሚገኘው የማህበረ ቅዱሳን ህንፃ አዳራሽ ላይ ታላቅ የገቢ ማሰባሰቢያ ፕሮግራም ተዘጋጅቷል። በእለቱ ብፁዓን አባቶች፣ መምህራነ ወንጌል፣ ዘማሪያን እንዲሁም ጥሪ የተደረገላቸው ሌሎች እንግዶች ስለሚገኙ እኛም ሰዓታችንን አክብረን እንገኝ ዘንድ በማክበር ጋብዘኑታል። ቅድስት ቤተክርስቲያን ስትጠብቀን የኖረችውን ያህል ዛሬ ደግሞ እኛ ለቤተክርስቲያን የምንቆምበት ሰዓት አሁን ነው። በሀገር ውስጥም ሆነ ከሀገር ውጭ ያላችሁ የቅዱስ ዑራኤል ወዳጆች ይህንን የተጠየቀውን የካሳ ክፍያ ለመክፈል የሁላችንም እገዛ ስለሚያስፈልግ ከታች ባለው የባንክ ሂሳብ ቁጥር የበኩላችሁን አስተዋጽኦ እንድታደርጉ በቅድስት ቤተክርስቲያን ስም እንጠይቃለን። የኢትዮጵያ ንግድ ባንክ የባንክ ሂሳብ ቁጥር 1075 20 10 882 የአብሲኒያ ባንክ የባንክ ሂሳብ ቁጥር 25 87 00 031 የአባይ ባንክ የባንክ ሂሳብ ቁጥር 39 81 11 10 61 79 718 ለበለጠ መረጃ 0935 03 3935 0941 20 73 14 0917 40 49 74 ብለው መደወል ይችላሉ። ሁላችንም የበኩላችንን አድርገን ይሄንን ቤተክርስቲያን ከዕዳ ነፃ እንድናወጣ የመላኩ የቅዱስ ዑራኤል ልጆች ጥሪ ተላልፎላቸዋል። በመላኩ በቅዱስ ዑራኤል በአማላጅነቱ በጠብቆቱ ያደጋችሁ በቤቱ ያደጋችሁ ኦርቶዶክሳውያን ሁላችሁም ይሄንን ቪዲዮ ለብዙዎች በማስተላለፍ ይሄንን መልእክት ተቀብላችሁ ሐምሌ 5 ቀን በጉባኤው እንድትገኙልን ስንል መልእክታችንን እናስተላልፋለን። በከፋ ሀገረ ስብከት ስር የሚገኘው የባሆ ቅዱስ ዑራኤል ቤተክርስቲያን